ይሄን በምልበት ጊዜ አይ የገዳዎች ለምን ትኮራላችሁ ብያለሁ ምናምን ብያ አድሚት እያረኩልህ አይደለም። ምክንያቱም አንተ ጋር መጥቼ አይደለም የፖለቲካል አቋሜን አፕሩቭ ማስደረገው። እኔ እናንተ ዛሬ ያገናኘን ጉዳይ አለ። የ700 ዓመት ታሪክ ብለሃል። ያ ከሆነ ታሪኩ ሙሉ የኔ ነው ካልክ ኃጢያቱ ሙሉ የኔ ነው ብለህ ትቀበላለህ ወይ ነው? የአማራ ነው ታሪኩ ካልክ አማራ ኃጢያቱ ሁሉ ይቀበላል ወይ? ያ ነው የጠየቁ። ከዛ ውጪ ያለ ጉዳይ አይደለም። የአጤ ምኒልክን ታሪክ በሚመለከት ያነሳው ቅድም ነግሬያለሁ። የ700 ዓመት ታሪክ ውስጥ የሚገባ ነው። አጤ ምኒልክን በሚመለከት ያለው ታሪክኛ ያለፈ ታሪክ ላይ አናፍርበትም። ታሪክ ላይ ካልተጣባን ብለን የምንቆዝም ህዝቦች አይደለንም። ታሪክ እንደ ታሪክነቱ እናስቀምጠዋለን። ከዛ በተረፈ ትላንት የተሰሩ ስህተቶች እንዳይደገሙ እንፈልጋለን። የዛሬው ትውልድ ከባለፈው በመማር የተሻለ ታሪክ ፈጥሮ ለዛሬም ለነገም የሚሆን ለትውልዱ ታሪክ ሰርቶ ማለፍ ነው የሚፈልገው። በዚህ ሂደት ውስጥ ከኛ ጋር የሚጓዝ የሚስማማ ካለ አብረን እንሰራለን። በአደባባይ ግን ከማንም ጋር ጋብቻ መፍጠርም አይቻልም፣ አሰራርም የለውም፣ የምናደርገው ነገር የለም። ከዛ በተረፈ እኛ ለአማራ ህዝብ ብለን ሞተናል። በአማራ ህዝብ የመጣ ተጎተናል። በአማራ ህዝብ ስም ተለጣፊ ናችሁ እያልን ብዙ አይነት ስቃይ ሲደርስብን ነበርና ውለታ ውለናል ብለን አናውቅም። እንደ ህዝብም በግለሰብም ለአማራም ለኦሮሞም ለየትኛውም ህዝብ ሲበደል ሲገፋ አብረነው ከቆምነው ህሊናችን አስገድዶን ነው። ወንድማችን እህታችን ህዝባችን ተጎዳ ተገፋ ብለን ነው። ለዛ ደግሞ የምንጠይቀው ውለታ የለም። ዛሬ ትላንት ያደረግነው ነገ እናደርገዋለን። የሆኑ የፖለቲካል ግሩፖች ተነስተው ጉራጌን ሌብል ዛሬ ስላደረጉት ነገ ደግሞ የወጡበትን ማህበረሰብ እንከዳለን እርሱ ላይ እንነሳለን ማለት አይደለም። መስተካከል ያለበት ነገር ካለ እንዲስተካከል ነው የምንፈልገው። በአጠቃላይ ግን የጉራጌ ህዝብ ለማጠቃለል የጉራጌ ህዝብ እንደ ህዝብ ጠላት አለው ብለን አናምንም። የጉራጌ ህዝብ ከሁሉም የኢትዮጵያ ህዝብ ጋር የተጋባ የተዋለደ ህዝብ ነው። የፖለቲካል አካሄዳችን እንዳለመታደል ሆኖ ችግር ውስጥ የገባ ነው። ያንን ማናችንም የምንፈልገው ነው ብዬ አላምንም። ዛሬ ኢትዮጵያን ከፈለገች ትሰንጠቅ ምን ትበል ያለው ፕሮባብሊ የወጣትነት እድሜውን ሁሉ ኢትዮጵያ ለሁላችንም የምትሆን ሀገር ለማድረግ እድሜውን ጊዜውን ያሳለፈ ነው። እንዳለመታደል ሆኖ ኢትዮጵያ ውስጥ ተወልደው አድገው አንድ ትውልድ የሚያሳድገው ቤተሰብ ብቻ ሳይሆን ማህበረሰብ ነው። ያሳደጋቸው ማህበረሰብ ጭምር ተነስተው ጠላት አድርገው እየወጉ እያሳደዱ በሚያደርጉት እንቅስቃሴ ምክንያት በሀገራችንም ተስፋ እንድንቆርጥ ያደረጉ ሊኖሩ ይችላሉ። ህዝብ ማዳን ግን ይቀድማል። የተነሳነው ጉራጌ እኔ ዛሬ ተነስቼ ለጉራጌ ህዝብ ክልል እንዲሆን ስል የህልውና አደጋ ገጥሞታል ብዬ ነው። እውነቱ ለመናገር አምርረን ስለማንናገር እንደው ምንም የሚደረገውን ስላልተሰማን አይደለም። ከክልልም ብለን የተነሳንበት ምክንያት የህልውና አደጋ ስለገጠመን የጉራጌ ህዝብ የገጠመው የህልውና አደጋ ለመታደግ ነው። እኛ ትልቅ የቤት ስራ አለን። ትልቅ የቤት ስራ የጉራጌን ህዝብን አደራጅቶ የገጠመው የህልውና አደጋ እንዲታገል ከሰላማዊ ትግል እስከ አጥፍቶ እስከ መጥፋት መታገል በጥይት ብቻ አይደለም። ጠንክሮ እንዲነሳ የማደራጀት ወደፊት እንዲወጣ የማድረግ ከሌሎች የሀገሩ ህዝቦች ጋር ሆኖ ያለው ስርዓት እንዲታገልና ለውጥ እንዲያመጣ የመስራት ትልቅ የቤት ስራ አለን። ዛሬኛ ጠላት የምንፈልግበት ታይም አይደለም። እንደዚህ ቁጭ ብለንም የተበደለን ህዝብን ወክለው ያንን ህዝብ ለመታገል የሚሯሯጡ ኃይሎችን
ጋር ንትርክ መፍጠርም አንፈልግም። ስለዚህ እንደ ማህበረሰብ ለሁላችንም የሚያዋጣው ትናንት ስንሳደድ ነበረ፣ ትናንት ስንገደል ነበረ፣ ዛሬ እየተገደልን ነው። ህጉ ላይ እየወጣ ጭምር እኛን ለመበደል የሚንቀሳቀሱ ሰዎች ቤተ መንግስት ውስጥ ቁጭ ብለው እነሱ እንዲስቁብን እንደ ድራማ እንዲመለከቱን መፍቀድ ያለብን አይመስለኝም። ባለፈም እንዲዘጋ የፈለኩበት ምክንያት የተሳሳትኩ ያለ ሰው ካለ ስህተቱን ራሱ ያርም። እርግጠኛ ሆኜ መናገር የምፈልገው እንኳን የተባባልነው የተለዋወጥነው አይደለም፣ ይሄን የምናደርገው ትንሽዬውም ሰጣ ገባ ቢሆን የአማራ ህዝብም ሆነ የጉራጌ ህዝብ የሚፈልገው ወር ለዛ ህዝብ የሚጠቅመው ነው ብዬ አላምንም። የሚጠቅመው ከቻልን አብሮ መቆም፣ ካልሆነ አንዳችን በምናደርገው ትግል ሌሎቻችን መንገድ ላይ ደንቃራ ባለመሆን መተባበር። ሁላችን ሶስተኛው ነገር ደግሞ በየፊናችን እየታገልን በትግል ሂደት ውስጥ አንድ የሚያደርገን ነገር ከመጣና የሚያስማማን ነገር ከመጣ መገናኘት፣ ታክቲካል ዘላቂ የሆነ ሊሆን ይችላል፣ በተለያዩ ነገሮች ማድረግ ነው። ማንም ቃላት በመወርወር የሚጠቀም ሰው ያለ አይመስለኝም። አይ ኖው የኢትዮጵያ ፖለቲካ አስቸጋሪ ነው። ስሜት ውስጥ የሚከቱ ትዕግስትን የሚፈታተኑ ብዙ ነገሮች እንዳሉ ሁላችንም የምናውቀው ነው። ቁማሩ የፖሊሲ ጉዳይ አይደለም። አሁን ያለው መሬት ላይ የመንግስት ቁማር በእያንዳንዱ ትውልድና በሰው ህይወት ላይ መሰረት ያደረገ ጉዳይ ነው። የሰው ህይወትን መሰረት ባደረገ ጉዳይ መደራደር በጣም ከባድ ነገር ነው። ይሰማኛል። የእናንተ ፊሊንግ ሳይገባኝ ቀርቶ አይደለም። እናንተም ደግሞ የእኛ ፊሊንግም ሊገባችሁ ይገባል። ከዛ በተረፈ መሬት ላይ ያለው አንዳንድ ነገሮች ካልተጠነቀቅን በስሜት የምንናገር ከሆነ መሬት ላይ ላለው ለጠላታችን መዶሻ ማቀበል ነው። ህዝባችን እንዲጎዳ ህዝብ ለህዝብ የተጋጨ በማስመሰል እጃቸው ማስገባት ለሚፈልጉ ሰዎች መተባበር ነው የሚሆንብን። ስለዚህ ነገሮችን በእንቅጩ በአጭር መቅጨት ይሻላል ያልኩት ለዛ ነው። አመሰግናለሁ። ዩሪ የሰላም ነገር ስለሆነ አሁን ላይ በቃ ጀስት እንደዚህ በፒስ እንዝጋው ሁላችንም። ዩሪ መፍትሄ የምትሉትን ጥሩ ጀስት አንዴ ልጅ ብሩክ አንዴ ጠብቅ። አሁን ስዩም የተናገረው ትክክለኛ እኛም ጋር ያለ ስሜት ነው። ኢንፋክት ቅድም አንድ ነገር ምንድን ነው ያልኩት፣ ችግሩ በእኛ ስለተፈጠረ ስፔሲፊካሊ እኔ ስዩም ወንዴ ነን የችግሩ ባለቤቶች እና ሌሎቻችሁ መግባታችሁ ችግሩን አግራቤት ለማድረግ ካልሆነ በስተቀር ወይም የፖለቲካ ነገር ለማሳየት ካልሆነ በስተቀር ለህዝብ የምንጨነቅ ከሆነ አሁን ስዩም የተናገራቸው ነገሮች ምንም ሳልጨምር ሳልቀንስ የምጋራቸው ነጥቦች ናቸው። መጨረሻ አካባቢ ያነሳቸው አንደኛ ሆነስትሊ በጉራጌና በአማራ ህዝብ መሀል ምንም አይነት ስትራቴጂካዊ የሚያጋጭ ነገር የለም። አንደኛ በድንበርም አንገናኝም አይደል? ሁለተኛ የኛ ህዝብ ጉራጌ ውስጥ ይኖራል፣ የጉራጌ ህዝብ ደግሞ እኛም ውስጥ ይኖራል። ነገም እንዲመጣ እንፈልጋለን፣ እንዲኖር እንፈልጋለን። የአማራ ፖለቲካ ዳይሬክትሊ ከአማራ ህዝብ ስነ ልቦና ነው የሚቀደው። እኛ አዲስ የምንፈጥረው ነገር የለም። ገበሬው ገደሉኝ አለ፣ ገበሬያችንን አትግደሉ ብለን ነው ፖለቲካ ይዘን የመጣ ነው እንጂ አዲስ ፈጥረን የምንታገለው ነገር የለም። እኛ በአማራ ፖለቲካ ውስጥ አንድ የጉራጌ ተወላጅ ዛሬ ባህር ዳር፣ ጎንደር ገብቶ ቢያድር ማንነቱን ሳይጠየቅ በሰላም ጉራጌ ነኝ ካለ ፍቅር ተሰጥቶት ምናምን የሚወጣበት የፖለቲካ አውድ ነው ያለው። ያንን የመለወጥ ትግል አንሰራም። ከሰራንም ህዝባችን ላይ ነው ይህንን ግፍ እየሰራን ያለ ነው። ይህን በደንብ እንረዳለን። የህልውና አደጋ አለብን። የህልውና አደጋችንን ለመቅረፍ የምንሄድበት መንገድ ፖለቲካው ሊያስማማም ላያስማማም ይችላል። ኢንፋክት አሁን እኮ እኔ እንዲያውም በቀደም ሳስተላልፍ የነበረው ወደ ሌሎች ከማየታችን በፊት እኛ አማሮች ራሱ ፖለቲካሊ አንዳንድ ጊዜ በርካታ ቁጥራችን ከመሆኑ የተነሳ የምንሞራረዳቸው ነገሮች አሉ እና የነስዩምንም ጥቆማ በዚሁ በቅንነት አይተነው ፖለቲካሊ የሚያደርጉትን ነገር ኢትዮጵያ የጋራ ፕሮጀክት ናት። ሁሉም የጋራ ኢንትረስት አለው። አስተያየት ሲሰጡ እኛም የምንሰማበትን ነገር አስተካክለን ከዛ በተረፈ ማህበረሰብ መሀል ምንም የሌለ ቅራኔ ደግመዋለሁ ኖሮ የምንደብቀው ስለሆነ አይደለም።
ዛሬ እንደ አዲስ ፈጥረን ታሪክ ፈጥረን ማህበረሰብ ለማባላት ካልፈለግን በስተቀር በሁለታችንም በኩል እርሾ እንኳን የለውም እንደ አዲስ ይህን ችግር ለመውለድ። ኢንፋክት ስዩም መጨረሻ ላይ እንዳስቀመጠው ይሄ የሚያገለግለው ገዢዎቻችን ነው። ገዢ ሁልጊዜ አንድ መንገድ ነው የሚጠቀመው። በዓለም ላይ በደንብ የተለመደ መንገድ ነው፣ ዲቫይድ ኤንድ ኮንከር ነው። በቃ ኢትዮጵያ ትልቅ ሀገር ነው። ራሱ እኮ ፕራይም ሚኒስቴሩ ብሏል። አንድ የአውሮፓ ሰውዬ ደወለና ይህንን ኤትኒክሊ ዳይቨርስ የሆነ ሀገር ለመምራት እኮ ዩኒቲ ከሰበክ ሰክሰስፉል አትሆንም። ይህንን ሀገር ስትፈልግ በጾታው፣ ስትፈልግ በሃይማኖቱ፣ ስትፈልግ በነገዱ፣ ስትፈልግ ደግሞ በዛው በብሔር ውስጥ ባሉ ደግሞ ሰብ ማንነቶች አንድ አይነት ቋንቋ የሚናገሩትን እንኳን እየበጣጠስክ ዲቫይድ አድርገህ ኮንከር እያደረክ መምራት ትችላለህ ነው። ይሄ ዓለም የሚጠቀምበት አልጎሪዝም ነው። በቃ ኢትዮጵያ የሚያክል ብዝሃነት ያለው ችግር ያለበት ሀገር ውስጥ ከፋፍለህ ግዛ ነው እና ለዛ ኮንትሪቢዩት የሚያደርጉ ነገሮች አናደርግም። በተለይ እኛን የሚሰሙ የእኛ ሰዎች ይህንን በዛ ተረዱ። ከዛ ባሻገር ደግሞ እንደ ግለሰብ እኔ አሁን ቅድም ተናግሬያለሁ ስለ ሮማን አንስቼ፣ ዛሬ አይደለም የማውቃት፣ ረጅም ጊዜ በኢትዮጵያ ፖለቲካ ውስጥ ጉዞ ነበራት። ረጅም ጊዜ ለአማራ ከፍተኛ ጥላቻ ቢኖራት እናየው ነበር። በዚህ ሁሉ ዘመን ውስጥ ሰዎች በሆነ ታሪክ አጋጣሚ ወይ ተናደው ምናምን የሚናገሩትን መዘን ሙሉ የዛ ሰው መገለጫ ምናምን የሚያደርግ ፖለቲካ የለም በአማራ ውስጥ። አማራ ውስጥ የምናየው ኮንቴክስት ነው፣ ኪወርዶችን አይደለም። ቃላት መዘን ሌብል ማድረግ ምናምን ሳይሆን ኮንቴክስቹዋሊ ያ ሰው የነበረውን የፖለቲካ ጉዞ ምናምን እናይና በቃ ማክሲማም አብዛኞቹ የጉራጌ ተወላጆች ሊሆኑ የሚችሉት ኢትዮጵያኒስት ነው። ያ ነገር ለእኛ ሰምሃው ፖለቲካ ስንሰራ ሊያደናቅፈን ምናምን ይችላል። የኮንስቲቱዌንሲ ሽሚያ ሊኖር ይችላል። ኢትዮጵያዊ የሚባለው አይዲዮሎጂ እንዲቀጥል አማራው በነገድ ማንነቱ እንዳይደራጅ የሚፈልግ የፖለቲካ ኃይል ኢትዮጵያ ውስጥ እየተፈጠረ ሊመጣ ይችላል። አብዛኛውን ነገር በራሳችን የምንቀርፈው ነው ጠንካራ የአማራ ብሔርተኝነት በመስራት እና ይሄን ያስተላለፍኩት ለምንድን ነው? ከዚህ በኋላ ሮማንንም ይሁን ስዩምን ወይም ኤኒ የጉራጌ ልጆችን አተኩራችሁ አስተያየት የምትሰጡትንም ነገር ለእኛ ብላችሁ ለህዝባችሁ ብላችሁ አስተካክሉ። ቢጠቅም እኛም የምንሳተፍበት ነበር። የህዝቡና የገበሬው ጥያቄ ስላልሆነ በዛ መልኩ አስተካክሉት። ሁለተኛ የእኛ ማህበረሰብ ካልቸሩ እንደ ካልቸር በጣም ሴት የሚያከብር ማህበረሰብ ነው። በአማራ ውስጥ ሴት ማለት የውጫሌ ውልን ቀዳ ወንዱን ስርዓት ያዝ ብላ ጦርነት የምትለኩስ እኩል ሀብት የምትካፈል ምናምን ናት እና ሴቶችን በአጠቃላይ የምናየው በዛ ማዕቀፍ ውስጥ ስለሆነ አብዛኞቹ አማሮች አይ ነው የሚያናድዱ ነገሮችን ቢኖሩ ምናምን ወፍራም ቆዳ እያዳበርን ግለሰቦቹም ላይ እንዲህ አተኩረን የምንከፍታቸው ቤቶች ካሉ አናድርግ። አይ ቲንክ ከዚህ በኋላ ምንም ድራማ የለም። አሁን እኔና ስዩም ፖለቲካሊ ስንከራከር ልታዩን ትችላላችሁ። ማንስማማባቸው ነጥቦች ሊኖሩ ይችላሉ። ከዛ በስተቀር እኔና ስዩም ያሉንን ልዩነቶች እንደ ዩሪና እንደ ስዩም የሚቋጩ እንጂ ጉራጌ አማራ ምናምን የሚባለው ነገር ዛሬ ላይ እንቋጨው ለማለት ነው። ጨርሻለሁ። አመሰግናለሁ ሮማን ለሰጠሽኝ እድል። የመጨረሻ ሮሚ፣ እኔም 2 ደቂቃ አይፈጅም። ይኸውላችሁ የጉራጌ ተወላጆች እኔም የመጨረሻ ይሄ ነው። ባለፈ ኬራት ኬር ሁት ኬር 3 ብለን 3-7 ጊዜ ዘግተነዋል። ይህን አንመለስም፣ አንደግመውም። አቁሙ። በቃ ለማንም አይጠቅምም፣ ለማንም አይበጅም። ዛሬ ይህን ሰዓት ፕሮፓጋንዳ መስራት ካለብን ፕሮፓጋንዳ፣ ወቅታዊ ዜናዎች ካሉ የምናቀርብበት፣ እንዲሁም እንዲዩሪ እንዳለው እኛ በሀሳብ ልዩነት ካለን በሀገራዊ ጉዳዮችም ሆነ በፖለቲካም በተለያዩ ጉዳዮች ስትንከራከር ታያላችሁ። ያን የምንከራከረው አሁን የተነጋገርንባቸው ጉዳዮች በውስጣችን ይዘን እሱን ካሸነፍ ካላሸነፍኩ ምናምን በሚል አይደለም። ሁለታችንም የአንድ ሀገር ልጆች ነን። የተሻለች ሀገር ብንለያይም እንኳን ጥሩ ሀገር እንዲኖረን ማለት ነው። እንደዛ ነው ማሰብ ያለባችሁ እንጂ በጠላትነት የምንተያይበት ምንም ምክንያት የለም። በእርግጠኝነት ደግሞ መናገር የምችለው እሱም ለረጅም ጊዜ አይ ቲንክ የልጅነት እድሜው ጭምር በፖለቲካ ነው ያሳለፈው። እኔም እንደዚሁ በረጅም ጊዜ ቆይቻለሁ። ሌሎቹም አሉ ወንድምና እህቶቻችን። ሀሳቦች አመንጭተን ስንከራከር ስንፋጭ ሁላችንም የምንማርበት ነገር ይመጣል ብዬ አምናለሁ። የተፈጠረው ተፈጠረ፣ ግን በእርግጠኝነት ብዙ ነገር ተምረንበታል ብዬ አምናለሁ። የታመመ ሰው ካለ አሁን ማሻር አለበት። ሁሉም ሰው
ቁስሉን ማከም አለበት። ያጠፋነው ነገር ካለ ለሁሉም ሰው ይቅርታ ነው ብጠይቀው እኔ በራሴ በቃ ምንም ኤክስፔክት ያላደረጋችሁት ነገር ሀፕን አድርጎ ከሆነ ሶሪ። ግን እናንተም የተነሳው ነገር ምናምን መማር ነው፣ ከዛ ነገር ትምህርት መውሰድ ነው ሁላችንም። እኔ አንድ ቀንም አማራን በጠላትነት ፈርጄ አላውቅም። እንደውም ብዙ ጊዜ የሚነሳልኝ ጥያቄዎችም ካያችሁት የተለያዩ ነገሮች ሲነሱ እንዴት እንደምመልስ ታያላችሁ። ዩሪም ቢሆን የተወቀሰባቸው ብዙ ነገሮች እንዳሉ እኔ ሰምቻለሁ። እኔ በቅርብ ነው የመጣሁት። እንደውም የሆነ መድረክ ብንገናኝ ሁላ ብዬ እየጠበቅኩ ነው። አጋጣሚ ይሄን የተፈጠረው ማለት ነው። ነገሮች ለምን ሆኑ ለምን ተፈጠሩ አይደለም። if we fail on this one we failed ግን we are not a failure why ምክንያቱም ቁጭ ብለን በንግግር ለመፍታት ችለናል። ስለዚህ ተምረንበታል። የሆነ ነገር ተነጋገርን፣ ፌለር አይደለንም። አንዳንድ ሰዎች ቢሆኑ ኖሮ ተባልተው ተጣልተው ምናምን ነገር ጥቅምና ጉዳታቸው ሳይለዩ ለረጅም ጊዜ በዛው መስመር ይቀጥሉ ነበርና ሁላችንም አብረን ደስታችሁ እንደሆነ ይሰማኛል። የጉራጌ ተወላጆች መዘቃዘቅ ምናምን የለም። የአማራ ተወላጆችም እንደዚሁ ሁላችንም እወዳችኋለሁ፣ አከብራችኋለሁ። ወንዴ ዩሪችሚ በስልክ አግኝተኸኛል፣ ያንን አውርተናል። ኢቭን አንተ መሬት ላይ ያለውም ነገሮች ጭምር አንዳንድ ሰዎች አልተረዱኝም ነበር። ያው ሁሉም ነገር በሚዲያ አይነገርም፣ ማውራት የማይቻሉ ነገሮች አሉ። ኢቭን የአማራ ተወላጆች ያልተረዱኝ ከአንተ ጋር ያወራናቸው አንተ ተረዳኸኝ ነገሮች አሉ። ለምን መሬት ላይ ያለው ያንን በሚዲያ ኤቭሪቲንግ ኤክስፕሌን ማድረግ የማይቻል ነገር ማለት ነውና ኢቭን በስልክ ማግኘት ከዛ ቁጭ ብለን ተከባብረን ማውራታችን በጣም ደስ ይላል። በመጨረሻም ስሙ ስሰማው የነበረው ራስ ጎልድ ነው፣ ጠፍቶ ነበረ። ራስ ጎልድ የሚባል እኮ ነበረ ሲባል ሰማ ነበር። ቅድም ስትናገር ሰምቻለሁ። በጣም ታጋሽ፣ ረጅም ጊዜ ቁጭ ብለህ ስታደምጥ ነበረ። መምጣት ጥሩ ነው። ብሩክም ባለፈ ጊዜ አውርተናል። ናርዲ ሰብቀመጥ እንግዲህ ወልቃይቴ ሁላችሁም ሮሚ በተረፈ ሆስት ስላደረግሽኝ በጣም አመሰግናለሁ። ዩሪም አንተም ለቀና ሀሳብ ያሉ ነገሮች ለመረዳዳትም ፍቃደኛ መሆንም እኔ ማመስገን እፈልጋለሁ። በእርግጥ አይ ቲንክ ቀጠሮ የለን ምን የለን ሁሉም ሰው ሊረዳ የምፈልገው እኔም በአጋጣሚ ስነሳ ነው ያየሁትና ሳየው ስብስቡን አየሁትና ገባው። ለምን በውስጥ የያዝኩት መጥፎ ነገር ኖሮ አይደለም፣ ግን የመጣው ነገሮች በተለያዩ ነገሮች ሆነ በቅንነት የሆኑ ነገሮች ናቸው ሁሉም ነገር ብዬ አምናለሁ። መውሰድ የምፈልገው በዛ መንገድ ነው። ለምን ምንም አይነት የጠላትነት በውስጣችን ኖሮ አይደለም። what happened ሁላችንም ወደፊት እንቀጥል። አመሰግናለሁ። ስዩሜ ታንኪዩ። አሁን ራስ ጎልድም አለ ዩሪም አለ። አሁን በአማራ ፖለቲካ ፊት ለፊት የመጡ ልጆች እነዚህ ልጆች አሉ። ይኸው ከነዚህ ፊት ነው ሁላችንም የተነጋገርነ። ከዚህ በኋላ ሮሚን የምትሰድቧት ሰዎችም ማንም ሰው ሮሚን ምንም ነገር እንዳትሏት። ሮሚ እንደዛ የምትባል አይነት ልጅ አይደለችም። በጣም እናከብራት እህታችን ነች። ሁላችሁም ይህን ነገር አሉ። እኔ ደስ የሚለኝ አሁን ምንድነው ስዩሜም ራስ ጎልድም ዩሪም ተቀምጣችሁ ጀስት ያለውን ፖለቲካ የኢትዮጵያን ፖለቲካ ቁጭ ብላችሁ እንድትወያዩ እንድትነጋገሩ ነው የምንፈልግ። መድረክ አዘጋጅተን ሁላችሁም እንድታወሩ ነው የምንፈልግ። ራስ ጎልድም አለ እዚህ ጋር ዩሪም አለ። ግንባር ቀደሞች ናቸው እነዚህ ለአማራ ፖለቲካ እነዚህ ልጆች ማለት ነው። ስለዚህ ከነዚህ ፊት ነው የሮሚ ያልነሽ። አጋጣሚ ሌሎች ምልሽ ሌላ ብሔር ሆነው አውቀው አንቺን አታክ ለማድረግ እንዲህ ሊያደርጉ ይችላሉ። ሮሚ በተቻለን አቅም የኛ ወጠን እየተናገር ነው እንዳልኩሽ። እነዚህ ልጆች ፊት ለፊት እያሉ ነው የተናገርነ። ስዩሜም ከዚህ በፊትም እንደ ህዝብ ቅር ያለው ሰው ካለም ሁላችንም በጣም ሶሪ። በጣም ነው የምንወድ፣ በጣም ነው የምናከብር የጉራጌን ህዝብ። አመሰግናለሁ። ራስ ጎልድ የተወሰነ ነገር ቢልና ይሄ ነገር ቢዘጋ ጥሩ ነው ብዬ አስባለሁ። ራስ ጎልድ የምትለው ካለህ በል። ሁሉም ከሄደ ብሩክዬ በኋላ የምታወሩ ካለ ቆይ አንድ ጊዜ። ያው ያለውን ሰምታችኋል። ሁላችንም ወክሎ ስዩም ተናግሯል። ራስ ጎልድ ስዩም ማን ነው ስትለኝ ነበር። ስዩም ቢመጣና ፈርስት ኦፍ ኦል የከፈትኩት ዛሬ እንደ ጉራጌ ህዝብ፣ ማታ ደግሞ ኤርትራኖች ሳይሆን ኤርትራዊ ሚኪ የሚባል ደግሞ ሙሉ ጉራጌን ሲሳደብ ነው ያደረው። ቪዲዮ ተቆርጦ ደርሶኝ ያንን ለብዙ ኤርትራኖች ሼር አድርጌ ቤቴ ላይም ሼር አድርጌዋለሁ። ዛሬ እነሱን መቀጥቀጥ ነበር የፈለኩት።
ከነሱ ጋር ስናወራ በእናቱ አማራ በአባቱ ኤርትራዊ የሆነው አይ ቲንክ ስሙ ተረሳኝ። እሱ የአዲስ አበባ ልጅም ስለሆነ ሼር ሳረግለት ፕሊስ ሮማን ኤርትራን አይወክልም ሲለኝ ወከለ አይዶን ኬር ጉራጌ ብሎ ነው የሰደበው። ኤርትራ ብዬ ነው የምቀጠቅጠው ብዬ በአጋጣሚ እሱ ሲገባ ራስ ጎልድ መግባት ይፈልጋል። ራስ ጎልድ በአካል ነው የማውቀው፣ ለንደን ነው የሚኖረው፣ በደንብ ያቀኛል። አንድ ቤተክርስቲያን ነው የምንከታተለው፣ በደንብ ያቀኛል። እሱ ይግባ ሲባል ነው እንጂ እኔ የአማራን ፖለቲካ ዛሬ ልናወራ አቅጄም አስቤም አልገባው። ከሆነ ሚኪ በተናገረው ተናግሬያለሁ። እኔ እንደዛም ሆኖ ተናግሬ እኔ አማራ ብዬ አሁንም አልተናገርኩም። አሁንም ያንን ገት ያለው እናንተ ከሌላው ማህበረሰብ የተለያችሁ ሆናችሁም አይደለም፣ መሬት ላይ ላለው ለንደን ላይ ላሉት አፈር ከድሜ ስራቸውን ጥለው ሌት ተቀን የሚለፉት አብረውኝ ያሉ መሬት ላይ ላለው ሶሻል ሚዲያ ላይ ማከብራቸው አሉ። ከኔ ጋር አብረው የታመሙ ከኔ ጋር አብረው ያለቀሱ ለነሱ ስንል ቴምፓዬን ቆጥቤ አሁንም አማራ ላልኩም። አሁንም የዚህ ነገር ተጠያቂ ቹቹ፣ አሁንም ደግሞ በውስጥ ልግባ ይላል፣ በዚህ ልግባ ይላል። የት እንደሚገባ አላውቅም። የዚህ ጉዳይ ተጠያቂ ቹቹ ሆኖ ሳለ አሁንም ከዚህ ማህበረሰብ ጋር የሚዋየው ምን እንደሆነ አላውቅም። አዶን ኬር እኔ ማህበረሰባችሁን እሱ ቤት አትግቡ ተቆጣጠሩ አትችሉም። ህዝቡ የሚሰማ ነገር አይደለም፣ በሂደት ይጠራል ብዬ አምናለሁ። አሁንም እኔ በእናንተ ፖለቲካ ገብቼ ማብኳትም ማስወካትም አልፈልግም። እኔ ቤትም እሹ ሆኖ የእናንተ ፖለቲካ ላውራ ቢለኝ በፊትም እንደማላረገው አሁንም አላረገውም። መብታችሁ ነው የፈለጋችሁ ላይ። እኔ የራሴን አቋም ቅድም ተናግሬያለሁ። ከስዩም ጋር ከተለያዩ ከጉራጌ ፖለቲከኞች ብዙ አሉ፣ ሌላ እንደ ስዩምም ማውራት ትችላላችሁ። ቹቹ ግን የማናችንም ኢሹ እንደሆነ አልፈልግም። ቢኮዝ ከዚህ በፊት ማረግ ቤት ሙልጭ አድርገው ዘቅዝቀው ሲሰድቡት ጸብ አልተነሳም። ቢኮዝ ቹቹ የኛ ኢሹ ስላልሆነ ቹቹ ከዚህም በላይ ቢቀጠቅጡት እነ ማረግ ደስታዬ ስለሆነ አልተነካም። አሁን ችግሩ ቹቹ ተነካ ሳይሆን ቹቹን ተነካ ብሎ ሙሉ ማህበረሰብ ስለተሰደበ ነው እንጂ ከዚህ በፊት ቹቹ ተቀጥቅጧል። እንዴት የሰደበንን ሰው አስቀምጣችሁ ድጋሚ እንዴት ታወያያላችሁ ይቅርታ ሳይጠይቅ በሚል ነው። እንዲህም ሆኖ ዘግተነው ድጋሚ ተሳድቧል። አሁንም ሌላ ሰው አይደለም የምፈልገው። ልጁን ከቁጥጥራችሁ እንትን ከሆነ በቃ ጌም ተጫውቶ አሁንም ሌላ የጉራጌ ጌም ተጫውቶ እንዲህ ቢሆን ድጋሚ ማህበረሰብ እንዳይሳደብ አንፈልግም። እኛ ስድብ ነው የመረረን አንፈልግም። እኔ ታውቃላችሁ ነርቨስ ነው የምሆነው። እናንተ ስትነኩ ወጥቼ ምን አገባሽ አንቺ አማራ አይደለሽም እስክባል ድረስ ለንደን ላይ የተፈጠረው ችግር አይታችኋል። ስልክ እየተሰጠኝ እኔ ነበርኩ የምሳደበው። አንቺ ተጋብተሽ ነው እኛ ተወላጅ ነን ምን አገባሽ ሲሉ ባንዳዎች እያልኩ ስልክ ተሰጥቶ የምሳደብ እኔ ነበርኩ አማራን ወክዬ። ነገር ግን እኔ አሁንም ያረኩት ላውራ አይደለም፣ ግን ከአሁን በኋላ ያለው ነገር ይቁም ነው አንፈልግም። እኔ በቃ ኦልሬዲ ከአሁን በኋላ ሁሉም ነገር እኮ አንደኛ ከአሁን በኋላ የሚፈጠርም ነገር ካለ የጋራ የምንፈታው ስለሆነ በቃ በዚህ በቃ ብለን ዘግተውን ራስ ጎልድ በ2 ደቂቃ ዝጋውና እንጨርስ። እንውጣ። ራስ ጎልድ እየጨርስልኝ በቃ እኔ ራሴ እንቅልፌ መጥቷል። ምግብ በልቼ መተኛት አለብኝ የተወሰነ ሰዓት። ራስ ጎልድዬ ተኛ እንዴ? ራስ ጎልድ ተኝቶ እንዲያውን እንደኔ ወይ ስራ ላይ ሊሆን ይችላል። አሜሪካን ሀገር ያለው ሀገር ቀይሯልና ምናልባት በዚህ ሰዓት በአሜሪካን ሌት ነው መሰለኝ። ብሩክዬ የምታወራው አለ? እሺ አውራ። 2 ደቂቃ ብቻ እስኪ። እሺ ኦኬ። እኔ ምን ለማለት ነው የምፈልገው መሰለሽ ሮሚዬ፣ በቀደም ለታ ሳሚ ለንደን ገብቶ ነበር አንቺ ቤት ሲያወራ በስተክል ሰምቼዋለሁ። እንድጸጸት ነው ያደረገኝ የሳሚ አወራር ማለት ነው። እኔ ኦልሬዲ ብሔርተኝነትን የትኛውን ብሔርተኝነትን አልደግፍም። ኦሮሞና አማራ ትግሬ ማለት አንጻራዊ ነኝ ነው ያለሁት። ነገር ግን እሱ ሲያወራ እኔ ለምንድን ነው ከዚህ በፊት የምናገረው ማለት አንዳንድ መጥፎ ነገሮች እናገር ነበርና ለምንድን ነው የምናገራቸው እንደዚህ አይነት ጨዋ ልጅ ካላቸው የሚል ጸጸት እንዲያድርብኝ ነው ያደረገኝ ማለት ነው። እና ለሳሚ ስል እስከዛሬ ለተናገርኩት ነገር ይቅርታ መጠየቅ እፈልጋለሁ በመጀመሪያ ደረጃ ማለት ነው። ሁለተኛ ነገር ደግሞ
በጉራጌ ልጆች መካከል ማለት ነው። ለምሳሌ እኔና ስዩም በፖለቲካ አይዲዮሎጂ ላንግባባ እንችላለን። ምክንያቱም እኔ ሌላ ቦታ ሊሆን ይችላል፣ እሱ ሌላ ቦታ ሊሆን ይችላል። እኔና ስዩም ግን ፈጽሞ የምንገፋፋ ወይ የምንገዳደል ሰዎች አይደለንም። ማለት በቃ እርስ በርሳችን እንረዳዳለን። በሀገር በኩል ደግሞ ፊት ለፊት የምንቆም ሰዎች ነን። በቃ በኢትዮጵያ የትኛውም ጉራጌ ፊት ለፊት ነው የሚቆመው ነው። ወደኋላ የሚል ጉራጌ ፈልጋችሁ አታገኙም ነው። እና የብሔር ፖለቲካውን ለምን እንደፈለጋችሁት አላውቅም። ደስ ካላችሁ የእናንተ መብት ነው። ከዚህ በፊትም ሮሚ ታስታውሻለሽ፣ የአንቺ ቤት ገብቼ የአማራጆችን ስናገር ጊዜ አባረሽኛል ማለት ነው። እንደውም በጣም ተሳርበሽ ምናምን። እኔ ግን አልመለስኩልሽም። እንዲህ ነው እንደዛ ነው አላልኩሽም። ምክንያቱም ለአማራ ያለሽን ጥልቅ ፍቅር ስለማቅ ማለት ነው። ነገር ግን ተመልሶ ግን ወደኛ ቤት ጋር ሲመጣ እኔ ሮጬ መጥቼ ነው ከጎንሽ የቆምኩት። እና አማራ ልጆችም ከዚህ እንድትማሩ የምፈልገው ነገር የፈለገ የፖለቲካ ልዩነት ቢኖራችሁ እርስ በርሳችሁ የምትጨራረሱ ከሆነ ለየትኛው ሰው ነው የምትቆሙለት ነው። ስለዚህ ለራሳችሁ ሰዎች ዲፌንድ መሆን አለባችሁ። እርስ በርሳችሁ መዘጋጋት አለባችሁ እንጂ እርስ በርሳችሁ እየተናጫችሁ የሚመጣ ነገር የለም። ሳሚ ለንደን ግን በጣም ከልቤ አመሰግናለሁ። ዞሬ እንዳይ ራሴን ስላደረከኝ ማለት ነው። ቴንኪው ሮሚ። ይሄን ልል ነው በቃ። ሁላችሁ ማይክ ክፈቱን አንዴ፣ አጨብጭበን እንዝጋው በቃ። ሮሚ አንዴ ማይክ ክፈቱ በቃ። ከኛ በኩል ያሉትም አማራ ማህበረሰብ ያስቀየሙ ካሉ እኔ በእነሱ ስም ይቅርታ ጠይቃለሁ። ከኛም ጋር ኦፍ ኮርስ በንዴት የተናገሩ አሉ። እኔ በእነሱ ስም ይቅርታ ጠይቃለሁ። እኔ አማራም እያልተሳደብኩም ይቅርታ የምጠይቅበት ምንም ነገር የለም። አሁንም ሳሚ ለንደን እንዳለው ማረግ ለነሱ ስል እንዳት